ጋይ ነበሩ ሀጂ ቀላል ታገልን። አንድ መንጌ ስብሰባ ብሎ ጠርቶናል። አላሁ ሰላም ተሰበሰበ ሰው ችግር ካለብኝ ንገሩኝ አለ። ተነሳዋ በቃ እኔ ደግሞ ያወቅኩትን ባውቅ አልናገርም ዝም ብሎ ምለው። እዛን ቀን ምን እንዳመጣብኝ አላቅም። ቆምኩና አንተ አልኩትስ አንተ ከላይ ከታች አስገባውለት። መንጌ ትልቅ ነው፣ ግዙፍ ነው፣ ደግሞ ቀይ ነው። ጥቁር ነው። ቀይ ነው። የድሮ ቴሌቪዥን ያጠቁራል ሰው። ቀይ ነው መንጌ። እዛ እንዲህ ብሎ መጣስ በደግ ሲል ሰው ካሁን ፋጃው በቃ አለቀለት። ሰው ወጣና ጠጋቤ እግሬ ስር ሽምድምድ ብሎ ገብቶ ይቅር ይባለውን አጂ ይቅር ይባለውን እኔ መንጌ ነው። እኔ ደግሞ አንዴ ከገነፈልኩኝ መመለሻ የለኝ። ኩራቱ አለችብኝስ ለምንኛ ልመለስ አቅጥየው ሄድኩኝ። እንደዛው እንደተደፋ ተቀይሞ አገር ጥሎ ጠፋ። በአውሮፕላን ሂዷል። ዘምባቤ ነው ምናምን የሚባል አገር ገብቷል አሉ። በቁም ነገር ወሰደብኝ። እኔ ዝም ብዬ ነበር እዛን ቀን ተናገርኩት እንጂ እኔ መንጌን ወደዋለሁ።